አማርኛን ማንበብና መጻፍ ተቸግረዋል? እንግዲያውስ ወደ ቻናላችን ጎራ ይበሉ። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ ስራ ቀናት እያስተማርን እንገኛለን። አማርኛን፣ እንግሊዘኛና ሂሳብን ጨምሮ ከመሰረቱ ማንበብና መጻፍ ለምትቸገሩ እንዲሁም ደግሞ አማርኛን ማንበብ እየቻላችሁ መጻፍ ለምትቸገሩ ልዩ ትኩረት እንሰጣለን። በአጭር ጊዜ ብቻ ከ2 ወር እስከ 3 ወር ባልበለጠ ጊዜ ብቻ አማርኛን፣ እንግሊዘኛን አቀላጥፋችሁ ማንበብና መጻፍ እንዲሁም መናገር እንድትችሉ እናደርጋለን። ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን፣ እንግሊዘኛን በውስጥ መስመር መማር ለሚፈልጉት አዳርሱላችሁ ዘንድ ከወዲሁ አሳስባለሁ። ዛሬ አማርኛን በቀላሉ ማንበብ እንዴት እንችላለን የሚለውን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። ሰላም፣ ዛሬ የምናያቸው እዚህ ጋር አማርኛን እንዴት አድርገን ማንበብ እንችላለን ነው። በተለይ አረፍተ ነገርን አገጣጥመን ማንበብ፣ ቃላትን አገጣጥመን ማንበብ ለምንቸገር፣ አማርኛን ፊደላትን በደንብ እያወቅን ነገር ግን አገጣጥመን ማንበብ ይቸግረናል። ለዚህ መሰረታዊ ችግር ምንድነው? አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። ስለዚህ እዚህ ጋር የምታዩቸው መጀመሪያ ቃላቶች አሉ። ቃላቶችን መጀመሪያ በፊደል ደረጃ ማንበብ መቻል አለብን። ከቀጣይ ደግሞ በቃላት ደረጃ መጨረሻ ላይ በአረፍተ ነገር ደረጃ ስናነባቸው በግልጽ ማንበብ እንችላለን። ስለዚህ መጀመሪያ ፊደሎቹ ከየትኛው ቤተሰብ እንደመጡ ማወቅና እንዲሁም ፊደሎቹ ስንተኛ ናቸው፣ ድምጻቸው ምን ይመስላል የሚለውን ማየት መቻል አለብን። ስለዚህ መጀመሪያ ምንድነው የምናደርገው? ጸ ማለት የጸ ቤተሰብ አንደኛ ነች። ጋ ማለት የገ ቤተሰብ አራተኛ ነች። የ ማለት የየ ቤተሰብ አንደኛ ነች። ስለዚህ ማን ላይ ስናነበው ምንድነው የሚለው? ጸጋዬ፣ ጸጋዬ። ከዛስ ጸሎት፣ ሎ ሰባተኛ፣ ት ስድስተኛ፣ ጸሎት፣ ጸሎት። ምን ይላል? ይህንን ባንድ ላይ ስናገጣጥመው ጸጋዬ ጸሎት። መጀመሪያ ጸጋዬ አልነ፣ ጸጋዬ። ከዛስ ጸሎት አልነ። በአንድ ላይ ስናገጣጥመው ጸጋዬ ጸሎት ይላል አይደለ? ጸጋዬ ጸሎት። እንቀጥል። እያደረገ፣ እያደረገ። መጀመሪያ ምን ብለናል? ጸጋዬ ጸሎት ብለናል። እያደረገ የሚለውን ስንጨምርበት ደግሞ ጸጋዬ ጸሎት እያደረገ ነው። ጸጋዬ ጸሎት እያደረገ ነው። ይሄ አንድ ሙሉ መልእክት የሚያስተላልፍ አረፍተ ነገር ነው። ጸጋዬ ጸሎት እያደረገ ነው ማለት ይሄ ነው። ሌላው እኛ፣ እኛ ስድስተኛ ነው፣ እኛ አራተኛ ነው። ስለዚህ እኛ ለቀጣይ፣ ለቀጣይ፣ ለቀጣይ ፕሮግራም፣ ፕሮግራም ኘ እንዳትሏት ይችን። እሺ ቤተሰብ ኘ ሳትሆን ፕ ነች። ስለዚህ ፕሮግራም፣ ፕሮግራም አለን። ምን ይላል? እኛ ለቀጣይ ፕሮግራም አለን። እኛ ለቀጣይ ምን አለን? ፕሮግራም አለን። ሌላው ጀግናው፣ ጀግናው፣ ጀርባውን፣ ጀርባውን። ምን ይላል? ጀግናው ጀርባውን። ሁለቱም ባንድ ላይ ማለት ነው። ጀግናው ጀርባውን። ከዛስ ሰጥቶ፣ ጀግናው ጀርባውን ሰጥቶ፣ ጀግናው ጀርባውን ሰጥቶ አያውቅም፣ አያውቅም። መጀመሪያ ምን ብለናል? ጀግናው ጀርባውን ሰጥቶ ብለናል። አሁን ደግሞ አያውቅም ስንጨምርበት ጀግናው ጀርባውን ሰጥቶ አያውቅም። እውነት ነው። ጀግና ጀርባውን አይሰጥም ግንባሩን እንጂ አይደለም። ስለዚህ ጀግናው ጀርባውን ሰጥቶ አያውቅም፣ አያውቅም። ጸጋዬ፣ ጸጋዬ፣ ፀሐይ፣ ፀሐይ። ምን ይላል? ጸጋዬ ፀሐይ። ሁለቱን ጸጋዬ ፀሐይ። ስትወጣ፣ ስትወጣ፣ ጸጋዬ ፀሐይ ስትወጣ፣ ስትወጣ። ቀድሞ፣ ጸጋዬ ፀሐይ ስትወጣ ቀድሞ። ከዛስ ይነሳል። ምን ይላል በአንድ ላይ? ጸጋዬ ፀሐይ ስትወጣ ቀድሞ ይነሳል። ምን ይላል? ጸጋዬ ፀሐይ ከመውጣቷ በፊት ይነሳል ማለት ነው። ጸጋዬ ፀሐይ ከመውጣቷ በፊት ቀድሞ ይነሳል። ምን ለማድረግ? ፀሐይ ለመሞቅ ሊሆን ይችላል፣ ለስራ ሊሆን ይችላል። ሌላው ሀ ነች። እቺ ደግሞ ሀ ብዙሃን ውሃ ትባላለች። ሀ ይ ሌ። ምን ይላል? ኃይሌ፣ ኃይሌ። ከዛስ ሀ ይ ለኛ፣ ኃይለኛ። ምንድን ነው የሚለው? ኃይሌ ኃይለኛ። ምን ለማለት ነው? ኃይሌ ኃይለኛ። ከዛስ ሯጭ፣ ሯጭ። ኃይሌ ኃይለኛ ሯጭ። ከዛስ ነበር፣ ኃይሌ ኃይለኛ ሯጭ ነበር። ኃይሌ ኃይለኛ ሯጭ ነበር።
ነበር ማለት አልፏል፣ ዛሬ አይደለም፣ በፊት ነው የነበረው። እሺ ሌላው ፀሐይ 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 በቀን ታበራለች። መጀመሪያ ፀሐይ ከዛ በቀን ፀሐይ በቀን እንላለን። ፀሐይ በቀን ከዛ ታበራለች የሚለውን ስንጨምርበት ደግሞ ፀሐይ በቀን ታበራለች። ጨለማ ምንድነው? ጨረቃ ነው አይደለ? የጨለማ የሚያበራው በጨለማ ጨረቃ ስታበራ፣ በቀን ደግሞ ፀሐይ ታበራለች። ነገር ግን ፀሐይ ለጨረቃ በምትሰጣት ብርሃን ነው ማታ ጨረቃ እንድታበራ የምታደርገው፣ ወይም ጨረቃ ከፀሐይ ነው ብርሃኗ የምትወስደው እንጂ የራሷ ብርሃን የላትም። ስለዚህ ፀሐይ በቀን ታበራለች፣ ጨረቃ ደግሞ በምን በማታ ታበራለች ማለት ነው። ጀልባ ጀልባ በባህር ላይ ትሄዳለች። ምን ይላል? ጀልባ በባህር እንላለን። ከዛ ላይ ጀልባ በባህር ላይ ከዛ ትሄዳለች ለማለት ይችኛዋን ት አድርጓት፣ ትሄዳለች ነው ያልኳት። ት በማድረግ ተባበሩኝ። ስለዚህ ጀልባ በባህር ላይ ትሄዳለች፣ ስድስተኛ ት ነው የምትሆነው። ስለዚህ ውድ ቤተሰቦቻችን አማርኛን በቀላሉ ከፊደላት ጀምራችሁ መማር የምትፈልጉ ካላችሁ ከፊደላት ጀምረን ከሀ ጀምረን እናስተምራችኋለን። እንዲሁም ደግሞ ፊደላትን ማንበብ የምትችሉ ነገር ግን ቃል መመስረት ለማትችሉትም እንዲሁ እናስተምራችኋለን። ከዛ በተረፈ ደግሞ አገጣጥማችሁ ማንበብ እየቻላችሁ ነገር ግን መጻፍ ለምትቸገሩ ደግሞ ቀለል ባለ ሁኔታ ከአንድ ወር እስከ 2 ወር ባለ ጊዜ ብቻ ማንበብ እየቻላችሁ መጻፍ የምትቸገሩ ብቻ ጀማሪዎች ከሆናችሁ ከ3 ወር እስከ 4 ወር ሙሉ ሰው ትሆናላችሁ። ሙሉ ማንበብና መጻፍ ትችላላችሁ። ነገር ግን ማንበብ እየቻላችሁ መጻፍ የምትቸገሩ ከሆናችሁ ደግሞ ከአንድ ወር እስከ 2 ወር ባሉ ጊዜያት ብቻ ሙሉ ለሙሉ አቀላጥፋችሁ መጻፍ የምትችሉበትን ነገር ሁሉ እኛ እናሳያችኋለን። ወደኛ ጎራ በሉ። በአጭር ጊዜ ማንበብና መጻፍ ትችላላችሁ። በውስጥ መስመር ለመማር የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ አሊያም ደግሞ ዲስክሪፕሽን ላይ ታገኛላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ነው ትምህርቱን የምንሰጠው ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ። እናንተ በኢሞ፣ በዋትስአፕ፣ በቴሌግራም ልታገኙ ትችላላችሁ። አሊያም ደግሞ ቲክቶክ ላይ ብትገቡ ናይል አካዳሚ ብላችሁ ሰርች ብታደርጉ ቀጥታ ነው የሚመጣላችሁ። ቲክቶክ ላይ ከ9000 በላይ ፎሎወር ያለው ማለት ነው። እንዲሁም ቴሌግራም ግሩፕ ላይም ብትገቡ ታገኙኛላችሁ። ፌስቡክን ብትገቡ ታገኙኛላችሁ። እንደናንተ የሶሻል ሚዲያ አጠቃቀም በየትኛውም የሶሻል ሚዲያ ስለምታገኙ ከዛ ላይ እናንተ ማውራት ብቻ ነው የሚጠበቅባችሁ። በአጭር ጊዜ አማርኛን፣ እንግሊዘኛን፣ ሂሳብን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።